letters with a story. Rat. የከተማው ረጅሙ ልጅ ረጅም። ይሄ ረጅሙ ልጅ ይባላል። ረጅም ብቻ አይደለም፣ በጣም ረጅም ነው። ሌሎች ልጆች እንደፈለጉ ሲሮጡ ሲጫወቱና ሲዘሉ፣ እሱ ግን አንዳንድ አስቸጋሪ ነገሮች ይገጥሙታል። አንድ ቀን ወደ ክፍል ውስጥ ሲገባ ከጭንቅላቱ በላይ የሚሽከረከረውን ፋን አላየውም ነበር። ነፋሱ ጸጉሩን በታትኖ የቤት ሞልወያ አስመሰለው። የክፍሉ ተማሪዎች ይህን ሲያዩ በጣም ሳቁ። ረጅሙ ልጅ አዲስ የጸጉር ስታይል አገኘ አለ አንድ ልጅ በእጁ እየጠቆመ። ረጅሙ ልጅ ክፍል ውስጥ መቀመጥ በጣም ያስቸግረዋል። እግሮቹ ረጃጅም ስለሆኑ ከጠረጴዛው ስር አስገብቶ ለመቀመጥ ይከብደዋል። ሁሉም ተማሪዎች ረጅሙን ልጅ ጎበዝ የቅርጫት ኳስ ተጫዋች እንዲሆን ይፈልጋሉ። እሱ ግን የራሱ እግሮች እያደናቀፉ ይጥሉታል። ረጅሙ ልጅ እንደ ሌሎቹ ህፃናት ሸርታቴ መጫወት ይፈልጋል፣ ግን መንሸራተቻው ለሱ በጣም ትንሽ ነው። ቤት ውስጥ የረጅሙ ልጅ ቁመት አንዳንዴ ችግር ይፈጥራል። እናቱ የደበቀችውን ኩኪስ ማስቀመጫ በቀላሉ ያገኘዋል። አንድ ቀን የተደበቀውን ኩኪስ ሲያነሳ እናቱ በጣም የምትወደውን መብራት ሰበረው። ወይ አጭር ሆኜ ብፈጠር ይሻለኝ ነበር አለ ሲሰበር በጣም ደንግጦ። አንድ ቀን የረጅሙ ልጅ ሰፈር ውስጥ አንድ ችግር ተፈጠረ። የከተማው አስተዳዳሪ ድመቱ ረጅም ዛፍ ላይ ወጥታ መውረድ አቃታት። የእሳት አደጋ መከላከያ ሰራተኞች መጥተው ሊያወርዷት ሲሞክሩ መሰላላቸው አጭር ስለነበረ ሊደርሱባት አልቻሉም። ድመቷ ትጮሃለች። የከተማው አስተዳዳሪ በጣም ፈርቷል። ድመቴ እዛው ተሰቅላ ልትቀር ይሆን እያለም። ከዚያም የሰፈሩ ሰዎች ሁሉ ተሰብስበው እንዴት ነው ድመቷን ማውረድ የምንችለው እያሉ ሲያወሩ የሆነች ልጅ አንድ ሐሳብ መጣላት። ልጅቷ ጣቷን ወደ ረጅሙ ልጅ እየጠቆመች እሱ በጣም ረጅም ነው፣ ድመቷን ሊደርስባት ይችላል ብላ ተናገረች። ረጅሙ ልጅም እሺ ልሞክር አለና ተነስቶ ወደ ዛፉ ሄደ። ከዚያም ቀስ ብሎ ድመቷን ከዛፉ ላይ አነሳት። የሰፈሩ ልጆች በደስታ ጮሁ። የከተማው አስተዳዳሪ ደስ ስላለው ከተማው ውስጥ ካሉት አይስክሬሞች ትልቁን ለረጅሙ ልጅ ሽልማት ሰጠው። ከዚያን ቀን ጀምሮ ረጅም መሆን መጥፎ አለመሆኑን ተረድቶ ልጆች ኳስ ዛፍ ላይ ሲሰቀልባቸው ያወርድላቸዋል። ለአያቱ ከፍ ብሎ የተደረደሩ መጽሐፎችን ያወርድላታል። ረጅሙ ልጅ በመጨረሻም ረጅም መሆኑን በጣም ወደደው። በቁመቱ ብዙ ነገር ማድረግ እንደሚችል ሲያውቅ ደስተኛ ሆነ። Wow, that was a fun story. Now let's explore some fun questions. Look at these letters on the screen. One appeared secretly in our story. Can you find the right letter? ሸ Try again. Look carefully at all the letters. በ Try again. ረ Yes, that's right. Can you say it again? ረ Amazing. Now, let's see if you remember our story. What was the story about? ወፍራሙ ልጅ Not quite. አጭሩ ልጅ Not quite. Think back to the story. Who got into trouble because of its height? ረጅሙ ልጅ Yes, that's right. Can you say that again? ረጅም Great. Now, let's practice writing the letter. Can you draw it in the air with your finger? Awesome. Keep practicing. Write today's letter in the comment if you learned something new today. Keep practicing your letters, and I'll see you next time for another fun adventure.